አደጋ አለው። መረራ ጉዲና የሚለው ነገር አለ። ብሔረተኝነት መጠቀም መጀመር ነብርን እንደ ፈረስ ለመጋለብ መዘጋጀት ነው። የት ጋር እንደምትሳፈሪው ተደብቀሽም ይሁን አስረሽው ልትሳፈሪው ትችላለሽ። ከዛ በኋላ ከተለቀቀ በኋላ የት እንደሚያወርድሽ ነብሩ ብቻ ነው የሚያውቀው፣ አንቺ አይደለሽ የምትወስጂው። ስለዚህ ብሔረተኝነትን በጥንቃቄ ካልተጠቀምንበት ብሔረተኝነትን ማኔጅ እንደሚያደርግ ሰው ነው የምናገረው። በጥንቃቄ ቴምፕሬቸሩን ከፍ ዝቅ እያደረግሽ ሁሉ ጋር ማርገሽበት ማቴጂ ከሆነ ለማስፈራሪያ ብቻ አውትዋርድ ብቻ አንቲቲሲስ ኦፍ ሰምቲንግ የፌዴራሉ አንቲቲሲስ የአብይ አንቲቲሲስ ብቻ አድርገው የሚሄዱት ከሆነ የራሱ አውሬ የሆነ የራሱ ህይወት እየፈጠረ ስፒዱን እየጨመረ እነሱን በፈለገበት ቦታ አራግፎ ሌሎች ተሳፋሪዎችን እያቆናጠጠ የሚሄድበት እድል ይታየኛል። ስለዚህ አዛውንቶቹ ስብሃትም ስዩምም አሁን መራር ላይ ያሉትም እነ ደብረጽዮንም እነ አለምም ማሰብ አለባቸው። እዛ የሚመሽጉበት ምክንያት ደግሞ አይታየኝም። እኔ ዋየር ዘይዘይር እዚህ የሚፈልጋቸው ሰው የለም። አንድ ሁለት ሰው ከጌታቸው ብቻ ይመስለኛል መጥሪያ የወጣበት። ሌሎቹ መጥተው እዚህ ካለው የአማራ ሊግ ጋር እዚህ ካለው ከኦሮሞ ሊግ ጋር በር ዘግተው መደራደር ነው። ጥቃት እየተሰነዘረባቸው ካለ መገለል የሚኖርባቸው ካለ ያቅርቡት። ከመጣው ቀን ጀምሮ ስለ የነበረው ይሄ ነው። መቀሌ ላይ እዛ የሚያስተዳድሩት ይቀመጡ። መቀሌ ላይ አይደለም መድሮ ከተደረገባቸው ከዚህ ከፌዴራል ነው ከአዲስ አበባ ነው። እዚህ መጥተው መደራደር እንጂ እዛ መሽገው የትግራይን ህዝብ የባሰ ማጦዙና ዴንጀረስ የሆነ ውንድ ናሽናሊዝም የመፍጠር አሰራሩ በኋላ እናቆማለን ሲሉ ፍሬን ሲይዙ ጥሏቸው እንዳይፈራለሁ እና እዚህ ላይ መጠንቀቅ አለባቸው። ከሌላውም ወገን አሁን እንኳን ረግቧል። ከሌላውም ወገን ቢሆን ከዚህ የዛሬ ዓመት አካባቢ የነበረው አግሬሲቭ የሆነ ጸረ ህወሓት አመለካከት ከጸረ ትግራይ ጋር ተያይዞ የሚሄደው መቆም አለበት። ቆሟል በአብዛኛው። አሁን ግን ባለው ሁኔታ የሚያዋጣ ሁሉም እዚህ ከተማ ላይ ሰብሰብ አድርጎ ተወያይቶ ተደራድሮ የጋራ ሀገር ወደ መመስረቱ መሄዱ እንጂ ሁሉም በየፊናው ጎጆ ገንጥሎ ቁጭ ብሎ ለጦር መዘጋጀት መጨራረስን ወደ ማምጣት ካልሆነ በስተቀር ጥቅም ያለው አይመስለኝም። ሌላው አንደኛ የታዘብኩት ነገር